በተለያየው ዓለም የምትኖሩ እህት ወንድሞቼ፣ እናት አባቶቼ፣ ወዳጆቼ በሙሉ በልዑል እግዚአብሔር ስም እንደምንሰነበታችሁ። ያው ሁል ጊዜ እንደምላችሁ ዛሬም በአዲስ ርዕስ መጥቻለሁ። እናም እንደስከዛሬው እንደምነግራችሁ እስከዛሬ ስትከታተሉኝ የነበራችሁት ወንድሞቼ፣ እናት አባቶቼ በሙሉ እግዚአብሔር ያክብርልኝ እያልኩ መብርሃን እግዝእትነ ማርያም በነፍስ በስጋ ተጠብቅልኝ። የእግዚአብሔር ቸርነቱ ምሕረቱ አይለየን። እናም ዛሬም ልብ ብለን አስተውለን ልንረዳው የሚገባን መልካም በሆነው እይታ ልናየው እና ልንገነዘበው የሚያስፈልገንን መልእክት ይዤላችሁ መጥቻለሁ። እንደስከዛሬው በትዕግስትና በፍቅር የምትከታተሉኝ እህት ወንድሞቼ በሙሉ ይህንን መልእክት እስከ መጨረሻው ድረስ እንድታዳምጡት እያልኩ በትህትና ጠይቃችኋለሁ። ከቪዲዮ ጋር አብሬያችሁ የምቆየው እኔ ወንድማችሁ ያዕቆብ ዘልበረዲ ፈጠነ ነኝ። እናም የዛሬው መልእክቴ ተዘጋጁ፣ አትዘናጉ፣ ጠባቡን በር ያለፉ ይደርሳሉ ከሰላሙ በሚል ርዕስ መጥቻለሁ። ያው እንደምታውቁት ዛሬ ሀገራችን ኢትዮጵያ ሃይማኖታችን ኦርቶዶክሳዊት ተዋሕዶ ሃይማኖት ቅድስት ቤተክርስቲያን ፈተና የከበባት ጊዜ ላይ ነው ያለነው። እኛም ክርስቲያኖች በፈተና የተከበብን ነን። ለዚህ ፈተና ያበቃንና ያደረሰን ዋናው ምክንያት የኛ በደልና ኃጢአት ቢሆንም በዚህ ውስጥም ደግሞ በምንችለው በአቅማችን እግዚአብሔር ለክብር እንዲያበቃን የክርስትና ግዴታችንንና ሀገራዊ ግዴታችንን በምንችለው የአቅማችን ልንሞክር ይገባል። እኛ የአቅማችንን የምንችለውን ስንሰራ ደግሞ ከኛ በላይ ያለውን አቅም ያለውን እግዚአብሔር እንዲያከናውን ያስነሳልናል ማለት ነው። ስለዚህ የምናስበው በጎ ነገርና መልካም ነገር ላይ እንድንደርስ በትንቢት የሰማነውን ደግ ነገር እንድናየው ወዳጆቻችንም እንዲያዩልን በጣም በትጋት መስራት መቻል አለብን። ራሳችንን ከጥርጣሬና እንዲያጠራጥሩን ከሚያደርጉ ነገሮች ሁሉ አርቀን መልካም በሆኑ መንገድ ምግባራችን ከሃይማኖታችን ጋር ተስማምቶልን እየጸለይን በትጋት ከእግዚአብሔር ጋር የምንገናኝበት ደረጃ ከሁሉም ግንኙነታችን የበለጠ ሊሰፋና ረዘም ያለ ጊዜ ሊኖረው ይገባል። በህይወታችን፣ በኑሯችን፣ በስራችን ሁሉ ማለት ነው። ስለዚህ ይህ መልእክት በጣም አስፈላጊ ስለሆነ እስከ መጨረሻው አብራችሁን ቆዩ። በባለፈው ቪዲዮ እንደነገርኳችሁ እኔ ያላልኩትን ሌላ ቦታ ላይ የሰማችሁትን ነገር እያመጣችሁ ከኔ ቪዲዮ ኮሜንት ስር የምታስቀምጡ ወንድሞች አላችሁ። በነገራችን ላይ የኔን ቪዲዮ ድምጹን በማጂክ ሳውንድ በመቀየር የሚጠቀሙ ብዙ ቻናሎች እንዳሉ አውቃለሁ። በተለይ በፊት ላይ ፌስቡክ ላይ ሲጽፋቸው የነበሩትን ጽሁፎች በቴሌግራምም በዩቲዩብም እየተሰራባቸው ስለሆነ ስለዚህ አሁን ላይ እኔ ለእናንተ መልእክት እያቀረብኩ ያለሁት በዚህ ዘአርስጣላ በተሰኘው ዩቲዩብ ቻናል ብቻ መሆኑን ተረድታችሁ የበረከት ስራም የምትሳተፉት ወንድሞቼ ከዚህ ቪዲዮ መጨረሻ ላይ ትክክለኛ አድራሻ አስቀምጥላችኋለሁ፣ በዛ መሳተፍ ትችላላችሁ። በተረፈ ደግሞ ዲስክሪፕሽን ቦክስ ላይ እና የኮሜንት መስጫ ቦታው ላይ የማስቀምጥላችሁ ይሆናል ማለት ነው። እናም እስከ መጨረሻው አብራችሁኝ እንድትቆዩ ስል በትህትና ጠይቃችኋለሁ። ተዘጋጁ፣ አትዘናጉ፣ ጠባቡን በር ያለፉ ይደርሳሉ ከሰላሙ በሚል ርዕስ መጥቻለሁ። አሁን ከምንጊዜውም የበለጠ የኢትዮጵያም ሆነ የዓለም ምጥ እየበረታበት ችግሩ እየገዘፈ የመጣበት ጊዜ ሲሆን በተለይ ደግሞ ጎል የተደረገችዋ ኢትዮጵያና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በተለያየ መንገድ ጠላት ወሯቸው በግልጽ ማለት ነው። የተሰወረ ነገር አይደለም፣ በግልጽ የምናይበት ነገር አለ። በተለይ ደግሞ የፋብሪኬት የተደረገው ትውልድ በትንሹ እንዲናጥና እንዲዋጥ እንዲሰለጠቅ ታስቦ እየተሰራ ነው። ማለቴ ዘመናዊ ትምህርትን እየጠለው እያጣጣልኩ አይደለም እህት ወንድሞቼ። ማለት እንደ አባቶቻችን ምክንያታዊ የሆነ ትውልድ አሁን ላይ እየታየኝ አይደለም። አንዳንድ ከተመረጡትና በእኔ እድሜና ወጣት በሆነው እድሜ ያለውን ነው ማወራችሁ። ትላልቆቹን እናት አባቶችን ትላልቆቹን እህት ወንድሞችን አይደለም። ግን በእኔ እድሜና ከኔ በታች ያሉት እንደኔም ያሉት ብዙዎቹ በምናየው ነገር የምንሄድ ነን እንጂ ይሄ ምክንያት ለምን ሆነ ብለን እንደ አባቶቻችን ምክንያቱን ከስር መርምረን አውቀን
ለመረዳትም ለመቃወምም ምክንያታዊ ያልሆን ትውልዶች ሆነናል። ይሄ በእውነት ያሳዝናል። ምክንያታዊ መሆን መቻል አለብን። መረዳትና ማስረዳት የምንችል ስንጠይቅ የምንመልስ ስንጠይቅ ደግሞ የሚመለስ ጥያቄ መጠየቅ የምንችል መሆን መቻል አለብን። ከዛ ውጭ ይሄ ፋብሪኬት የሆነው ማለት ጋውን ለብሶ የተመረቀ እንጂ እንጀራ ቆርሶ የሚበላ የለም። እንደውም ትምህርቱን አቋርጦ ተፍ ያለው በስራ የተጠመደው በአንድም ልክ በሆነ መንገድም ይሁን አይሁን እግዚአብሔር ባወቀ የተሻለ ቦታ ላይ ያሉት ብዙዎች ወንድሞች እናት አባቶች እግዚአብሔርን እየለመኑ በበረሃው ተሰደው ባህር አቋርጠው ወንዝ ተሻግረው ከሀገር ውጭም ተሰደው በሀገራቸው ውስጥም ቢሆን በላባቸው ለቤተ ክርስቲያን የአስራት በኩራት እየወጡ ከከንቱ ውዳሴ ርቀው መልካሙን ነገር እያደረጉ ሀገራችንን እያስጠበቁልን ያሉት እኛም እንድንጠበቅ ያደረጉ የእግዚአብሔር ምሕረት ያልተለያቸው በልፋት እግዚአብሔር ልፋታቸውን እንዲባርክላቸው እየጸለዩና እየተጓውን ድረስ ያሉ አሁንም መልካም የሚያደርጉት ወንድሞች እናት አባቶች እንዳሉ አውቃለሁ። አሁንም ያለነው በእነሱ ነው፣ እነሱን በሚጠብቀው አምላክ ነው እንጂ ብዙዎቻችን ለዚህ የሚያበቃ ማንነት የለንም። ለመቅሰፍት የቀረብን ነን ከራሴ ጀምሮ ማለት ነው። ስለዚህ ተዘጋጁ፣ አትዘናጉ ማለት አሁን ላይ እኛ እንደ ክርስትና የታጠቅን ልንሆን ይገባል። እውነቴን ነው። የነቃን የታጠቅን ወገባችን የታጠቀ ሊሆን ይገባል። በተለያዩ መንገድ ጊዜ ባመጣው አካሄድ ሕግ ባለው ስርዓት በጨዋ መልኩ የምንመልስ በዘለፋ በስድብ የአንዱን ሃይማኖት በማንቋሸሽ በማዋረድ ምን በማለት የጸያፍ የሆነ ቃል በመናገር ለውጥ አናመጣም። ነገር ግን ያነጋገር ስልታችን ሕጉ ያዘጋጀውን መንገድ በትክክል በማድረግ አንድነት ያለው መንፈሳዊ ውህደት መንፈሳዊ አንድነት ያለበት ነገር ይዘን ለሃይማኖታችን ልንቆም ይገባል። አሁን ለምሳሌ በሚዲያ ተዘጋጁ እያልኩ ያለሁት አሁን ቤተክርስቲያን በጣም ስቃይ ውስጥ ነው ያለችው። አትዘናጉ ያልኩት የኢትዮጵያ ሕዝብና በተለይ የኦርቶዶክሳዊ ተዋህዶ ሃይማኖት ተከታይ የሆነ ኮንፊውዚሽን ተፈጥሮበት የሚጨብጠው እንዲያጣ ነው እየተደረገ ያለው። አሁን ማህበራዊ ሚዲያ ላይ በተለይ ብዙ ነገር እያየው ስለሆነ ስለዛ ነገር ማውራት አልፈልግም። ነገር ግን እስከዛሬ የምትከታተሉኝ እህት ወንድሞቼ ካሁን በፊት ግልጽ አድርጌ ያብራራውላችሁ ብዙ መልእክት ስላለ በደንብ ትረዱኛላችሁ። ይሄ ሐሳብ ለእናንተ አዲስ አይሆንም። አዲስ የሆናችሁ እህት ወንድሞች ደግሞ ካሁን በፊት የለቀኳቸውን ቪዲዮ በማየት መረዳት ትችላላችሁ ማለት ነው። እና አሁን ህዝቡ በዚህ በኩል ምን አለ መሰላችሁ፣ ሰሜኑን ለኢየሱስ በሚል ርዕስ የተሰራውን ነገር አይታችኋል። በጣም ባለየ የሆነ እነሱ የፈለገውን ሰው የፈለገውን ሃይማኖት የመከተል መብት አለው። ግን የሆነ ነገር ትራስ አድርጎ ጭፍን የሆነ ነገር ያላግባብ መጓዝ ግን ሰይፍ ያማዝዛል፣ ደም ያፋስሳል። በዚህ ጉዳይ እኛ እንደ ቲክቶከር ክርስቲያኖች በቃ በተለይ በተለያየ ዓለም ያላችሁት ወንድሞች የአባቶቻችን ጸሎት የእናንተም ስጦታ መልካም የሆነ ቦታ እንዲደርስ የምር ገጠር ለተቸገሩት ገዳማት፣ አድባራት በሚቻላችሁ በምታውቁት በእኔ በኩልም የምታደርሱ አላችሁ። እሄዳለሁ እኔ ፕሮግራም እያያዝኩ። አሁንም እግዚአብሔር የተመሰገነ ይሁን። ዛሬ ታህሳስ 13 ነው። እንግዲህ በ16 በ17 እንደ እግዚአብሔር ፈቃድ እወጣለሁ። እስከዛ ድረስ መሳተፍ የምትፈልጉት ወንድሞቼ አድራሻ ያላለላችሁ፣ የሌላችሁ ደግሞ ብታናግሩኝ መልስ የሚሰጣችሁ ይሆናል ማለት ነው። ከዛ ውጪ ለንግድና ለገበያ በሚትረፈረፍበት ቦታ ላይ ጊዜያችን አናባክን። ምክንያቱም ዋናው ውድመት ያለውና አባቶቻችን እናቶቻችን እኔ በገጠር አሁንም ሄዳለሁ። አሁንም እግሬን ታጥቤ ነው ማድረግ ይገርማቸዋል። ይህንን ስላችሁት ቪታሙኛ አይደለም። ክርስቲያን የሆናችሁት ወንድሞች የክርስቲያን ቤት ስትሄዱ እንኳንስ ሌላ ልጃችሁ በተለያየ ቦታ የምትኖሩ እህት ወንድሞች እንኳንስ ሌላ ልጃችሁ ከሌላ ሀገርም ቢመጣ እንደው ውጭ እንዝናና ወደ ሌላ ቦታ እንሂድ ከማለት እህት ወንድሞቹ ከቤት የመጣውን እንግዳ እህትም ከሆነች ወንድሟ እንዲያጥባት፣ ወንድም ከሆነ እህት እግሯን፣ ወንድም ከሆነ የእህቱን እግር እንዲያጥብ ከቤት ማድረግ መቻል አለባችሁ። ይህ በረከት ያሰጣል፣ ከክፉ መዓት ከክፉ መቅሰፍት ያድናል። ይህንን የሚያደርግ ሰው በቤቱ ክርስቶስን ያገኛል፣ በቤቱ ሐዋርያት ይገኙለታል፣ በቤቱ መብራን ትገኝለታለች። ይህንን ስላችሁ ይህንን ትትና ከቤታችሁ መጀመር መቻል አለባችሁ። አሁን እንግዳውን ሲመጣው በእኛ ጋር የተያዘው ምንድነው? ልብስ ቀይሮ ከካፌ ሩጫ ነው። ከገዳም እንደወጣ ቀጥታ ምንድነው የሚያደርገው? ካፌ ላይ ነው ሄዶ ቁጭ ብሎ ግሮሰር ላይ ነው። እዚህ ጋር እንዴት መልእክት ልንገራችሁ፣ ስለማከብራችሁ የሚገባችሁ ነገር ስለሆነ
ገዳም ቆይታችሁ ከቤተ እግዚአብሔር ቆይታችሁ የፈለገው ጭንቅ የፈለገው ችግር ቢኖር መጀመሪያ ከቤታችሁ ሂዳችሁ የቤተ ክርስቲያን ልብሳችሁን ቀይራችሁ ነው መውጣት ያለባችሁ። የያዛችሁትን ቅዱስ መንፈስ ዝም ብላችሁ የማይረባ ቦታ ላይ ወርውራችሁ ትሄዳላችሁ። የእናንተን ቅድስና ለሌላ ሰጣችሁ የሌላ ኔጌቲቭ ነገር ተሸክማችሁ ቤታችሁ። እንግዲህ ብስል ልጅ አቅም እሱ ነው እንጂ አጥግቡኝ አይልም። ተዘጋጁ አትዘናጉ ያልኩት ደግሞ አሁን ላይ የተባበሩት መንግስታት ጽሕፈት ቤት ሊቀመንበር ሊሆኑ ነው የተባሉት። ያው ካሁን በፊት የነበሩት ኃይለማርያም ደሳለኝ ናቸው። ኃይለማርያም ደሳለኝ ደግሞ ያው እንግዲህ ለአብይ ለብልጽግናው መንግስት ስልጣኑን አስረክበው የሄዱት ማለት ነው። እኔ ስልጣን በመያዛቸውና ኢትዮጵያዊ በመሆናቸው ችግር የለብኝም፣ መያዝ ይችላሉ። ግን ዋናው ዓላማ የአእላፋት ዝማሬ በሚለው እዚህ ጋር ሰሜን በሚባለው ጉዳይ ላይ መጀመሪያ ላይ ጦርነቱ የተነሳበት ቦታ ላይ አሁን ማንም ሰው መራብ የለበትም፣ መብላት አለበት። ግን አሁን ፎከስ ተደርጎ ውድመት እየተደረገ ያለው ጦርነት እየተከናወነ ያለው ጥይት እየተታኮሰ ያለው እየተራበ ያለው እየተሰደደ ያለው በገዛ ወገኑ እየታገተ ያለው በገዛ ወገኑ እየተሳደደ ያለው በገዛ ወገኑ ባህር አቋርጦ ወንዝ ተሻግሮ የሰሃራን በረሃ ለማቋረጥ ጨካኝ የሆነ ትውልድ የተፈጠረበት አሁን ላይ ያለበትን አካባቢ ካያችሁ ይህ ሰሜን የሚባለው አካባቢ ነው። ያም ማለት የኦርቶዶክስ ተዋሕዶ የሚበዛበትና ትክክለኛ የቤተ ክርስቲያን ስርዓት የሚከናወንበት ቦታ ነው። ሌላ ቦታ ላይ ያለውን እንኳን ይገርማችኋል። በተለያየ ቦታውን በቅርቡ ፈተናው በገጠመኝ ብዙ ሰዎች ጋር ተገናኝቻለሁና ከሶማሌ ይመጣሉ፣ ከአዲስ አበባ ይመጣሉ፣ ከደቡብ ከተለያየ ቦታ ላይ ሲመጡ ግን በዚህ በሰሜኑ በኩል አድርገው ነው። የሚገርማችሁ ባህር ዳር የስደተኛ ማቋረጫ ሆነች ብላችሁ አይገርማችሁ? ባህር ዳር ከተማ በጀልባ ተሳፍረው በደልጊ ወጥተው እንደሚሄዱ ይህ መንገድ መኖሩን አሁን ነው የማውቀው። አትሰደዱ በሏቸው እህት ወንድሞቻችሁን። ሊቢያ ሀገር ሄደው ለምነው ሰጣችኋቸው አይጠቅማቸውም። የምሬን ነው። ከቻላችሁ እዛ ሀገር ተሰደው የዚህ ጋር እንዲሰሩበት የሚለምኑትን ብር እዚህ ጋር ስጧቸውና ይስሩ። እግዚአብሔርም ደግሞ ያን የተሰጠ ብር ተባርኮ እንዲሰራበትና የሰው ልጅ እንዲቀየር ለመሆን መጸለይና በሃይማኖቱ መትጋት መቻል አለበት። ከዛ ውጭ ግን ሚዲያውን ካያችሁት ባለባበስም በምንም የተሸጠ ትውልድ ሆኗል። የተሸጠው ደግሞ በዘመናዊ ቴክኖሎጂ ማህበራዊ ሚዲያ ባርነት ስልጣኔ መስሎት እየጠፋ ያለ በቃ አደገኛ አይነት መንገድ እየሄደ ነው። ሰው ባህሉን ሃይማኖቱን ማክበር መቻል አለበት። ያን ደግሞ የማይገባ መንገድ የሚያራምዱት የራሳቸውን ባህል የሆኑም በራሳቸው ሀገር በራሳቸው ቋንቋ ማንነታቸውን ለይተው ማድረግ መቻል አለባቸው እንጂ እኛን መስለው የኛ ባህል እንደሚቆረቁራቸው የኛን ባህል እንደሚወዱት የኛን ሃይማኖት እንደሚወዱት የኛን ሀገር እንደሚወዱ በማስመሰል ለጥቅማቸው ብቻ የሚያቅፉንን መጠንቀቅ መቻል አለብን። እግዚአብሔር ደግሞ እንዲጠብቀንና እንዲረዳን መታገል መቻል አለብን እና ዝሮ አሁን ለምሳሌ የሰውዬ ዛጋ የጽሕፈት ቤት አባል መሆኑ ዋናው ዓላማ ታውቁታላችሁ። በደህንነት ምክር ቤት ውስጥ ተሰባስበው ያወሩትን እንደ ትንቢት አድርጎ ስራዬ ብሎ ወረቀት ላይ ሰፍሮ እቅድ የተደረገውን እና ለኢላማ የተዘጋጀውን ሐሳብ ገሌ እንደዚህ ብሎኛል እያሉ መጨፈርና መዝለል ያንን ደግሞ እንደዚህ አለ ብሎ የሚታለለው እየተታለለበት እኛ ደግሞ ማስተዋልና መገንዘብ አቅቶን እያጠፋን ነው። ዋናው እቅድ ምንድነው መሰላችሁ? ተዘጋጁ አትዘናጉ ማለት ሲሶ ነው የሚተርፈው። እንግዲህ ከ10 ሚሊዮን 1 ሚሊዮን የሚባል ሂሳብ አላቅም የሚተርፈው ሲሶ ነው። ከሲሶ ማለት 3 ይከፈላል። ከ3 ተከፍሎ 2 እጅ ይጠፋል፣ 1 እጅ ይተርፋል ማለት ነው። ያ ነው በትንቢት ያለው። ፍቅሩም ጤናውም ሀብቱም በዚህ መንገድ ነው የተጻፈ እንጂ ከዚህ ያክል ሚሊዮን የሚባል ፖፑሌሽን እስካሁን ያዕቆብ ዘልበረዲ ዛርስጣላ በተሰኘው ዩቲዩብ ቻናል በሚጽፈው ጽሁፍም ነግሯችሁ አያውቅም። አሁንም አይነግራችሁም። ይህንን ያዙልኝ። አንድም ሳይጎል የመትረፍ እድልም ይኖራል። አንመለስም እንጂ ማለት ነው። አንመለስም እንጂ ከተመለስ ወደ እግዚአብሔር መመለስ ከቻልና ከተዘጋጀን ካልተዘናጋን የስጋ ድካማችን በስጭታችን ነገር አይምሮአችን ያዞረው ካልጣለን በስተቀረ ሁሉም ይሄ ያለው 8 ቢሊዮን ህዝብ አይ ቲንክ 7 ነጥብ ምናምን ቢሊዮን ህዝብ አለ አይደል የሚባለው ይሄ ህዝብ ወደ እግዚአብሔር ከተመለሰ ወደ አምላኩ ከተመለሰ እግዚአብሔር ይምረዋል መሐሪ ስለሆነ ማለት ነው። ነገር ግን እኛ ወደዛ ተመልሰን ለመቅረብና ይቅር ለመባባል
ዝግጁ አይደለንም። ወንድሙ ጠልቶታል። ሰው ከራሱ ጋር ተጣልቶ ያለበት ጊዜ ላይ ነው ያለንና እግዚአብሔር ልቡናና ማስተዋል እንዲሰጠን በእውነቱ መልካም ፈቃዱ ይሁንልን። ከዛ ውጪ አሁን እያያችሁት ከሆነ እዚህ ጋር በተለይ የተራቡ ሰዎች በመረዳታቸው እኔ ተቃውሞ የለኝም። እስከዛሬም በጦርነት ጊዜው ማስተዋል የምትችሉ ሰዎች ማስተዋል ትችላላችሁ፣ ማየት ትችላላችሁ። እያለቀ ያለው ጥቁር ማተብ ያሰረው ስለሆነ አሁንም ቢሆን በዚህ በባህር ወደብ ምክንያት የሚያልቀው የተዘጋጀለት የኤርትራው ክርስቲያንና የኢትዮጵያው ክርስቲያን ኦርቶዶክሳዊ ተዋህዶ ሃይማኖትን የሚከተለው ነው ማለት ነው። ለዚህ ነው ተዘጋጁ፣ አትዘናጉ የምላችሁ። ያ ባይሆን ኑሮ አለ እኮ አሁን ሰልጥነናል። ማህበራዊ ሚዲያ አለ። የኤርትራ ህዝብም የኢትዮጵያ ህዝብም ተደራሽ የሚሆንበት ብዙ መንገድ አለ። መንግስታት እነዚህ ባለስልጣን የተባሉት ሰብሰብ ብለው ቁጭ በሉና ከሊቅ እስከ ደቂቅ የኤርትራ ህዝብ ከሊቅ እስከ ደቂቅ የኢትዮጵያ ህዝብ የሆነ ቦታ ይመቻችለትና አረ እንደው እዛው ከፈለገ አሰብም ራሱ መሆን ይችላል ይዘጋጅለትና የአሰብ ህዝብ አትጠቀሙትም ካለ መተው እኮ ይቻል ነበር። ግን አይቻልማ። ይሄ ቁም ነገርና ሰላም ሊሆን ነው። እግዚአብሔር የፈቀደው ልክ የሆነ ነገር ሊሆን ነው። ልክ ባልሆነ መንገድ ያን ያክል እንደዚህ አርጉ ሰው ለማጫረስ ያ ሁላ ህዝብ አለቀ። ያለቀው ህዝብ ሁሉ ደሙ ከንቱ ሆኖ ቀረ። አሁንም አለቀ፣ ደሙ ከንቱ ሆኖ ቀረ። ደመና የሚል ቪዲዮ አለ በነገራችን ላይ እዚህ ሰርጸላ ቤተሰኙ ዩቲዩብ ቻናል ላይ ገብታችሁ ማየት የምትችሉት ነገር ደመና የሚል ቪዲዮ አለ። ደመና የሚለው ቪዲዮ አይ ቲንክ ከተለቀቀ ወደ 3 ዓመት ገደማ ሊሆነው ይችላል። 3 ዓመት በላይም ወደ 4 ዓመት ይሆነዋል። ስለዚህ ጦርነቱ በነበረበት ጊዜ ነው የጫንኩት አስታውሳለሁና ደመና ማለት ደመና ማለት ነው። ከንቱ ደም ማለት ነው እንጂ የሚንዣበበው ነጩ ደመና ዝናብ አዝሎ የሚዞረው አይደለምና ስለዚህ አሁንም ከንቱ ወይ ለሃይማኖታችን ሞተን ወይ ለሀገራችን ለሀገሩ የሚሞት እኮ በነገራችን ላይ ክብር አለው። ለሃይማኖትም የሚሞት የክርስቶስ ሙሽራ ነው። በከንቱ ጭብጡ ማሰሪው ለማይታወቅ ነገር መሞት ግን አይጣላ ያድርስ ነው ዘመዶች። የምር የሞቱትንም እግዚአብሔር ነፍሳቸውን ይማርልን፣ ያሉትን ያለነውንም እግዚአብሔር ማስተዋሉን ሰጥቶን ክብር በምናገኝበት ነገር እንድንጋደል እግዚአብሔር ልቦና ይስጠን። ከዛ ውጪ እኔ ስለ ዝማሬ አልጠላም። ምክንያት ሆኖ የምትጠይቁ ወንድሞች ደግሞ ነገሩን ቀልል አድርጋችሁ ሁላችሁም እነ ዘመሪኩንም አያለው ወንድሞች ናቸው። እነ ዲያቆን ሄኖክንም ያን ያክል ሁሉም ጋር አንግባባም። ያው ድሮ በግል በጉዞ ሳንተዋወቅ የምንተያየው ነገር ካልነበረ በስተቀር ማለት ነው። ከዛ ውጪ ግፊት እንዳይሆን ማለት ነው። አሁን አንዳንድ ጊዜ በመረዳትና በማስረዳት በምክንያት በክርክርም ከሆነ የጨዋ መልኩ ባለበት በአባቶቻችን መንገድ ውይይቱ መፈታት መቻል አለበት እንጂ የክፉ ትንቢት መፈጸሚያ እንዳንሆነ እዚህ ጋር መጠንቀቅ መቻል አለብን። በነገራችን ላይ እዝራ ሱቱኤል ምን ይላል መሰላችሁ? እኔ አላልኩ ከአንዱ ወገን ወስዳችሁ እንዳለጥፉኝ፣ ነገር ግን በዛን ጊዜ ይላል ስለዚህ ዘመን ሲናገር አለባበሳቸው የሰማይ መላእክት የመሰሉ ትውልዶች ይበዛሉ፣ ውስጣቸው ግን ነጣቂ ተኩላ ነው አለ። እንግዲህ እያያችሁት ነው በየሚዲያውም በምኑም በምግባር የሌለን በልብስ ግን የጸደቅን ሰዎች በስተናል። ስንረዳ ፎቶ በማንሳትና ቪዲዮ በመቅረጽ ተቸጋሪውን ከችግሩ በላይ ሰቀቀን ውስጥ የምናስገባ ሰዎች የበዛንበት ጊዜ ነው። እግዚአብሔር በእውነቱ ይጠብቀን። ማለት አንድ ነገር ልንገራችሁ፣ ምናልባት ልዑል መኮንን የሆነ ሰው ቸግሮት መንገድ ላይ እየለመነ ልናገኘው እንችላለን። ያንን ሰው ፎቶ ማንሳታችን ለኛ ጽድቅ ከመሰለን ወይም በዚህ ቴክኖሎጂ መሄዳችንና ሌላ ማግኛ ከመሰለን የዛ ሰው ወደዛ መንገድ ላይ መውደቅና ማዘን አይ አምላከ ዳዊት ቢል እድሜን ሁሉ ያስቀስፋል። ይህን ማወቅ መቻል አለባችሁ። ባናደርገው ይሻላል። ከዛ ውጭ ያው እስከዛሬ በእኔ በኩል እግዚአብሔር የተመሰገነ ይሁን። የለም በእምነት የምታደርጉት ወንድሞችም እግዚአብሔር አምላክ የተሰወረውን የሚያቅ ማይምር ህዋት የልባችሁን መሻት እየፈጸመ ትልቅ ቦታ ያድርሳችሁ። መብራን እግዝእትነ ማርያም አዎ ልመና ጸሎታችሁን መባ ስጦታችሁን በቃል ኪዳኗ እያጣፈጠች በስላሴ ፊት የተወደደ የሰመረ እንዲሆን ታድርግላችሁ ታድርግልን። እኔንም በጸሎታችሁ አግዙኝ። እግዚአብሔር አምላክ ካለውበት ፈተናም እንዲያወጣኝ እግዚአብሔር ሁላችንን በቸርነቱ
ጠብቀውን መጨረሻችን እንዲያምር ጸሎት ያስፈልገናልና የእግዚአብሔር ቸርነቱ አይለየን። መብርሃን እግዝእትነ ማርያምን ምልጃ ቃል ኪዳኗ አይለየን እና ተዘጋጁ፣ አትዘናጉ። ጠባቡን በር ያለፉ ይደርሳሉ ከሰላሙ ማለት በዚህ ሰዓት የምንዘናጋበት ወይም ደግሞ እንደዚህ እየተባለ ነበር እንደዛ አይደለም በሚል ዓመት በመቁጠር ቀን በመስጠት መዓትን ሳናይ ገና ክፋትን ስቃይን እኮ አላየ ነው። ላስረግጥላችሁ የሚችለው እኮ ሲሶ ይደርሳል ማለት የተሰሩ ፎቆች ብዙዎቹ ያሞሪያ መዋያ ይሆናሉ ማለት ነው። እንዲህ ብሎ እኮ አይደለም፣ እንደዚህ ብሎ አይደለም እኮ። እናት ልጁን ለሞት አሳልፎ ለመስጠት በማይራራበት ጊዜ ልጅ አባቱን ቤተሰቡን አሳልፎ ለመስጠት ርህራሄ በሌለበት ጊዜ በዚህ ጊዜ እንዴት ነው በዚህ ሰዓት ይሆናል? ያ ጊዜ ግን ሲመጣ እንደ ውሃ ሙላት እንደ ማዕበል ነው። የውሃ ሙላትን ያቋረጠ ያውቀዋል። ሐዘንን ያዘነ እንደሚያውቀው በድንገት የመጣ ሐዘን ነው አይደል ልብን የሚሰብር እንደሚያውቀው እንዲሁ መዓትና መቅሰፍትም በድንገት መጥቶ የተመረጡት እንዲተርፉ እግዚአብሔር ምሕረት የሚያደርገው ራሱ ስለሆነ ምሕረቱን ሰጥቶን ማስተዋል አግኝተው በዚህ ሰዓት ያልተቅበዘበዙት ሳይናወጡ የጸኑት ያችን ቀን ያዩታል የተባለ እነዛ ናቸው እንጂ በሁለት ቢላ የሚበሉት በማስመሰል መሐላን የሚደፍሩት ሕዝበ ክርስቲያኑን አሳልፈው እየሸጡ ለቤተ ክርስቲያን ጠበቃንን የሚሉት ኢትዮጵያውያንን እየገፉ ኢትዮጵያውያንን የሚሉት ስለ ዘረኝነት ራሳቸው ሕግ አርቅቀው እየሰበኩ ዘረኝነት አስፈላጊ አይደለም የሚሉት አይደሉም ነፃ የሚያወጡ። ይህንንም የተቀበለው አይደለም ነፃ የሚወጣው መልካም እያደረገ በጎ እየሰራ ሃይማኖቱን ያጠበቀ በምግባር የጸና የበረታ ሰው ነው ያችን ቀን የሚያያት ነው። ከገሌ ጎሳ ሆንክ ከዛ ጎሳ ሆንክ የሚያድንህ የለም። ሰይፍ የሚመዘዘው ከቅድስት ቤተክርስቲያን ስለሆነ እግዚአብሔር ፍትሃዊ አምላክ ነው። ስለዚህ ይህም ጊዜ መቃረቡን ለማየት በተለይ በዚህ ዓመት ብዙ ደጋጎች አባቶችን አጠናል። ልክ እንደዚህ አባቶቻችንን ያጣነው 2011 ዓመተ ምህረት ነበረ። አሁን 2018 ዓመተ ምህረት ደግሞ እንዳለ ተጠራርተው ሽክፍ ብለዋል። በቃ በየቦታው በየገዳሙ ስልክ እየተደወለልኝ ነው። ያልደረስኩበት አለኝ፣ ያልሄድኩበት አለኝ፣ መንገዱም ስለማይመች ማለት ነው። ስለዚህ በዚህ ጊዜ በጣም ልንዘጋጅ ይገባል እንጂ ልንዘናጋ አይገባም። ጠባብ በር ማለት እንደዚህ ተስፋ የሚያስቆርጥ ሐዘን በበዛበት ጊዜ እና ሰዓት ላይ ያለ ተስፋ መቁረጥ በሃይማኖት ጸንቶ የሚቻለውን በጎ ነገር ለእግዚአብሔር የሰነቀ ሰው ሌባ አይወስድበትም። አጭበርባሪዎች ፋይሉን ያዘጋጀውን ሰነድ ያጠናውን ሪሰርች ሰርቀው እነሱ አይሸለሙበትም። ሜዳሊያ ወርቅ አያገኙበትም። የሚሰጠው እግዚአብሔር ነው። ሽልማቱን በጨለማ ማለፍ ብርሃን ማግኘት፣ ሽልማቱም ክፉና ጨለማው ሲመጣ ከዓይን ጥቅሻ የፈጠነው መዓት መጥቶ እንደ በረዶ ሲፈስ ሰማይ ሲደፋ መሬት ሲናድ መዳን ነው። የዛን ጊዜ አንዱንም የሌላውንም ወንድሙን አሳልፎ በመስጠት ክፉ በማድረግ በጨለማ በሚጓዙ ሰዎች አሰራርና ሐሳብ ሁሉ የሚሄዱት በዚያው ሰምጠው ሲቀሩ፣ ይህን ሁሉ ነገር ግን ለእግዚአብሔር ሰጥቶ የታገሰ ሰው ያችን ብርሃን ያያታል። ሃይማኖቱ ትጠብቀዋለች፣ ምግባሩ ድንኳን ትሆነዋለች። ይሄ ነው በጠባቡ በር ማለፍ ማለት። እዛ ውጭ ለፌ ወለፌ ብሉ ያስቀስፋል። እናም እዚህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። ተዘጋጁ፣ አትዘናጉ፣ ጠባቡን በር ያለፉ ይደርሳሉ ከሰላሙ በሚል ርዕስ ያዘጋጀሁላችሁ ቪዲዮ ይህንን ነበር መስል። ከቪዲዮ ጋር አብሬያችሁ የቆየሁት እኔ ወንድማችሁ ያዕቆብ ዘእልበረድ ፈጠነ ነኝ። እግዚአብሔር አምላክ ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋህዶን ይጠብቅልን። ከዛ ውጭ አሁንም በማስተዋል ማድረግ ያለባችሁን ነገር ለይታችሁ አድርጉ። የበረከት ስራ መሳተፍ የምትፈልጉት ወንድሞቼ እስከዛሬም እየተሳተፋችሁ ያላችሁ እዚህ ቪዲዮ ላይ ያስቀመጥኩላችሁ አካውንት አለ፣ በሱ መሳተፍ ትችላላችሁ። በተረፈ ደግሞ ስልክ ቁጥር ስለማስቀምጥላችሁ በዋትስአፕ እና ቴሌግራም ላይ ልታወሩኝ ትችላላችሁ ማለት ነው።
በተረፈ እግዚአብሔር ያክብርልኝ። መብርሃን ከሁላችን ጋር ትሁን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። አመሰግናለሁ።